የከበረ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን እንደምን ቆያችሁ? ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ጽዮን ታደለ ነኝ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አጫጭር ዜናዎችን እናስቀድም። ኮሚሽኑ ለሀገራዊ የምክክር ጉባኤ ተመካካሪዎች የቅድመ ምክክር ገለጻ መስጠት ጀመረ። በመድረኩ የመክፈቻ ንግግር ያደረጉት ዋና ኮሚሽነር ፕሮፌሰር መስፍን አራያ ኢትዮጵያ ለአፍሪካ ነጻነት ተምሳሌት መሆኗን ተናግረዋል። ሁላችንም ኢትዮጵያውያን ለአድዋን መንፈስ ሰንቀን ለሀገር ግንባታ ያዳበርነውን ወደ ምክክርና መግባባት መቀየር ያስፈልገናልም ብለዋል። በሚቀጥሉት 3 ቀናት የሚሰጠውን ገለጻ በአንክሮ በመከታተል ምክክሩን በስኬት ማከናወን እንደሚገባም አሳስበዋል። በገለጻ ወቅት የሀገራዊ ምክክር ጉባኤ ዓላማ፣ የውይይት ሂደት፣ የተመካካሪዎች ሚናን ኃላፊነት እንዲሁም የውይይቱን ስነ ምግባርና የአሰራር ስርዓት በተመለከተ ማብራሪያ መሰጠት ጀምሯል። ገለጻው ተመካካሪዎች በቂ ግንዛቤ እንዲኖራቸውና በሀገራዊ የምክክር ጉባኤ ውጤታማ ተሳትፎ እንዲያደርጉ ለማስቻል መዘጋጀቱን ተገልጿል። በገለጻው ላይ ከሀገር ውስጥና ከውጭ የተውጣጡ ኢትዮጵያውያንና ሌሎች የውጭ ሀገራት ታዛቢዎች ተገኝተዋል። ዘገባው የሀገራዊ ምክክር ኮሚሽን ድረገጽ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በምክክር ኮሚሽኑ የመክፈቻ ስነ ስርዓት ላይ በመገኘት መልእክት አስተላለፉ። በዚህ ታሪካዊ ሀገራዊ ምክክር ማስጀመሪያ ስነ ስርዓት ላይ በመታደሜ ታላቅ ኩራት ይሰማኛል ብለዋል። በሚቀጥሉት ሳምንታት 4000 ተሳታፊዎች በአንድ ጣሪያ ስር የሚያስተሳስረው ይህ ታላቅ ጉባኤ ኢትዮጵያ በገዛ እጇ አዲስ ታሪክ ለመጻፍ የሚያስችላትን ብዕርና ብራና ያገኘችበት ታሪካዊ አጋጣሚ ነው ሲሉም ተናግረዋል። የኢትዮጵያ ፖለቲካ ጉዞ በኃይል ቃል ጀምሮ በኃይል እርምጃ የሚደመደምበት አዙሪት ሰብረን በንግግርና በውይይት ምንተካበት ወቅት ላይ እንገኛለን ያሉት ጠቅላይ ሚኒስትሩ ለዚህ ታላቅ ጉዞ መሳካት ላበረከቱት አስተዋጽኦ ለሀገራዊ ምክክር ኮሚሽኑ ኮሚሽነር ያለኝን ታላቅ ምስጋና አቀርባለሁ ብለዋል። በመቶ ሺዎች የሚቆጠሩ ዜጎችን በማሳተፍ ከስር ወደ ላይ በዘለቀው አጀንዳ የማሰባሰብ ሂደት ላይ የተመሰረተው ይህ ጉባኤ በታላቁ የማይደገምና በኢትዮጵያ ዘመናዊ ታሪክ ውስጥ ግዙፍና ታላቅ ዓላማ ያለው ነው ሲሉም ገልጸዋል። በዚሁም ፈተናዎችን ወደ መልካም አጋጣሚዎች በመቀየር ሰላማዊ የስልጣን ሽግግር ባህልን እናጸናለን ብለዋል። ለቀጣዩ ትውልድ የሚተርፍ መልካም ዘሮችን በዚህ ምክክር እንዘራለን፣ ከሚያፈራውም ፍሬ ልጆቻችን እንዲጠቀሙ እናደርጋለን ሲሉም ተናግሯል። በዚህ ምክክር ላይ ስንሳተፍ ከየሰፈራችን ወጥተን ለኢትዮጵያ ስንመሰክር ለልጆቻችን ስንልና እርሱን እያሰብን ስንወያይ ውጤቱ እጅግ ፍሬያማ ይሆናል በማለት አጽንኦት ሰጥተው ተናግረዋል። አብረን ተስፋን፣ ይቅርታንና በጋራ መኖርን እንትከል። በሀገር ውስጥ በሚደረግ ውይይትና ይቅርታ ችግሮቻችንን በመፍታት ሀገራችንን ከውጭ ጣልቃ ገብነት እንጠብቅ በማለት የአደራ መልእክቴን አስተላልፋለሁ ብለዋል። ተሳታፊዎቹ በሙሉ ለኢትዮጵያ መልካም፣ አፍሪካ አስተማሪ፣ ለመላው ኢትዮጵያውያን ደግሞ እውነተኛ እረፍት የሚያመጣ ታሪካዊ ውጤት እንዲያስመዘግቡ ጥሪያቸውን አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአውሮፓ ህብረት የውጭ ጉዳይና ደህንነት ፖሊሲ ከፍተኛ ተወካይ ካያ ካላስ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የአውሮፓ ህብረት የውጭ ጉዳይና የደህንነት ፖሊሲ ከፍተኛ ተወካይ ካያ ካላስን ዛሬ ተቀብዬ ፍሬያማ ውይይት አድርጌያለሁ ብለዋል። በውይይታቸውም በአውሮፓ ህብረትና አፍሪካ መካከል ያለውን ግንኙነት ማጠናከር በሚቻልበት ሁኔታ ላይ መምከራቸውን ጠቅሰዋል። በጋራ ጥቅሞችና ቅድሚያ በሚሰጣቸው ቁልፎች ጉዳይ ላይ ያተኮረ ሀሳብ ተለዋውጠናል ያሉት ጠቅላይ ሚኒስትሩ ትኩረት የሚሹና ቀጠናዊ ጉዳዮች ላይ መሰረት ባደረጉ ውይይት ኢኮኖሚያዊ ትብብርን ይበልጥ ለማሳደግና ለማስፋፋት በሚያስችሉ መንገዶች ላይ መምከራቸውንም ጠቁመዋል። ወደ ዝርዝር ዜና ስናልፍ ደንን መጠበቅ የተፈጥሮ ስነ ምህዳርን ከማስጠበቅ በተጨማሪ ማህበራዊና ኢኮኖሚያዊ ጠቀሜታው የጎላ መሆኑ ተገለጸ። ኮንሰርቲንግ ፎር ክላይሜት ቼንጅ ኢትዮጵያ የተሰኘ ፕሮግራም በክልሉ ከከፋና ቤንች ሸኮ ዞን ከተውጣጡ የደን ማህበራት ባለሙያዎችና ባለድርሻ አካላት ጋር የልምድ ልውውጥ መድረክ አካሂዷል። ሳሙኤል ቆጭቶ ያዘጋጀውን አብይ ብርሃኑ ያቀርበዋል።
የውይይት መድረኩን አስመልክቶ ማብራሪያ የሰጡት የኮንሰርቲየም ፎር ክላይሜት ቼንጅ ኢትዮጵያ ፕሮግራም አስተባባሪ አቶ አላዛር ዳካ ውይይቱ የደን ጥበቃ ማህበራት አመሰራረትና አሰራር ሂደቶችን ለመገምገም ያለመ መሆኑን አስረድቷል። ፕሮግራሙ ባለፉት ዓመታት በአገሪቱ በተለያዩ አካባቢዎች በደን ጥበቃ የተደራጁ ማህበራትን ይበልጥ በማጠናከር የአየር ንብረት ለውጥን ከመከላከልና የተፈጥሮ ስነ ምህዳርን ከማስጠበቅ አኳያ ዘርፈ ብዙ ተግባራትን እያከናወነ መሆኑን ገልጿል። አሁን ዛሬ የመጣንበት አንዱ በደን አስተዳደርና አጠባበቅ ዙሪያ ከከፋ ቤንችና ከከፋ ዞንና ከቤንች ዞን ካሉ ከ8 ወረዳዎች የተውጣጡ የፒኤፍኤም አስተዳደሮችንና እንዲሁም የወረዳና የዞኖችን ይዘን እዚህ ስልጠና እየሰጠን የምንገኘው። የስልጠናው ዋና ዓላማ ምንድነው? አንደኛ እነዚህ የገበሬዎቹ የልምድ ልውውጥ እንዲያደርጉ ከቢሮዎች ጋር ያላቸው ግንኙነትና ቁርኝት ምን ይመስላል፣ ችግራቸው ምንድነው፣ ወደ መፍትሄ እንዴት መሄድ ይችላሉ። በመርሃ ግብሩ መክፈቻ ንግግር ያደረጉት የከፋ ልማት ማህበር ዋና ስራ አስኪያጅ አቶ ብዛየው ግርማ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በተፈጥሮ ሀብት የበለጸገ አካባቢ መሆኑን ገልጸው ከነዚህም የደን ሀብት አንዱና ዋነኛው ነው ብለዋል። የተፈጥሮ ደን የመሬት ለምነትን ለመጠበቅ፣ የአፈር መሸርሸርን ለመከላከል፣ ድርቀትና በረሃነትን ለመቀነስ፣ የአየር ንብረት መዛባትን ለማስተካከልና ምርትና ምርታማነትን ለማሻሻል ወሳኝ ሚና እንዳለውም ገልጸዋል። ደንን ስንጠብቅ ደን ትልቁ ሀብት ነው ማለት ነው። አሁን ከጊዜ ወደ ጊዜ እየተቀየረ እየመጣ ያለው የአየር ንብረት ለውጥ አንዱና ዋነኛው ከደን ጋር ተያይዞ የመጡ የአጠቃቀም ውስንነቶች ሊሆኑ ይችላሉ ማለት ነው። ሳይንሱም የሚለው እሱ ነው። አሁን ከዚህም በፊት ከ5 ከ10 ዓመት በፊት እዚህ አካባቢ ላይ የነበረ የአየር ንብረት ለውጥ ዛሬ ላይ ያ ነገር አለ እንደ ብለን ብናስብ የለም። ለምን? በየጊዜው የሚመጡ አዳዲስ ነገሮች በደኑ ላይ የሚያሳድሩት አሉታዊ ተጽዕኖ መልሶ ህይወትም ጭምር በትክክል ሰርቫይቭ እንዳያደርግ ለመኖር ዋስትናም ጭምር ጥያቄ ውስጥ እየገባ ያለ ነገር ስላለ ማለት ነው። ስለዚህ ደንን ከምንም በላይ ዘላቂ በሆነ መልኩ መጠበቅ፣ ማልማት የሁላችንም የጋራ ኃላፊነት ነው። የልምድ ልውውጥ መድረኩ የደን ማህበራት የተፈጥሮ ሀብት አጠባበቅ እሴቶቻቸውን እንዲያጎለብቱና ልምድ እንዲቀስሙ ያስችላል ያሉት አቶ ብዛየው ግርማ የከፋ ልማት ማህበር ይህንን ከማጠናከር ረገድ ከፍተኛ ሚና እየተጫወተ እንደሚገኝ ጠቁመዋል። የከፋ ህዝብ ደንንና የተፈጥሮ ሀብቶችን የመጠበቅና የመንከባከብ ባህሉ ከጊዜ ወደ ጊዜ እየዳበረ መምጣቱን አቶ ብዛየው አክለዋል። በመድረኩ የተገኙት በክልሉ ደን አካባቢ ጥበቃ የአየር ንብረት ለውጥ ቢሮ የደን ልማት ጥበቃ ዳይሬክተር አቶ ክፍሌ አለሙ በበኩላቸው የልምድ ልውውጥ መድረኩ በደን ልማትና አጠባበቅ ዙሪያ ያሉ መልካም ተሞክሮዎችን ለማጠናከርና በዘርፉ የሚታዩ ክፍተቶችን ለመቅረፍ ትልቅ ፋይዳ ያለው መሆኑን ጠቁመዋል። በጣም ሰፋፊ ነገሮች እየተነሱ ነው የሚገኙት። በደንን በማልማት በመጠበቅና በመጠቀም ዙሪያ እየገጠማቸውን ምርጥ ተሞክሮዎች ተግዳሮቶችን እያነሱ የጋራ እያደረጉ ነው ያሉትና በጣም የተሻለ ስራ እየተሰራ እንዳለ በተለይ በጥበቃው በኩል በልማቱ በኩል የተሻለ ተግዳሮቶችን ቢኖሩም የተሻለ ነገሮች እንዳሉ እያየን ነው የምንገኘው። ከዛ ውጭ ደግሞ አሁን ከወቅቱ ጋር ተያይዞ አንዳንድ ደን ላይ ያሉ በተለይ የኢንቨስትመንት ጫናዎች፣ የወጣቶች የመሬት ፍላጎት አብዛኛው ሰው መሬት ፍላጎት በጣም ሰፊ ከመሆኑ የተነሳ ያው ከህዝብ ቁጥርም ከመጨመርም ጋር ተያይዞ ደን ላይ ያለው ጫና በጣም እያደገ የመጣ መሆኑን በጋራ ያነሱ ነው የሚገኙት። አቶ ክፍሌ አለሙ አክለውም የደን ማህበራት በማህበሮቻቸው ያለውን የተፈጥሮ ደን በተቀናጀና በተደራጀ መልኩ በመጠበቅ ለመጪው ትውልድ እንዲያሸጋግሩ ጥሪ አቅርበዋል። የመንግስት አካላት በየደረጃው ያሉ የመንግስት አካላት የድርሻቸውን ሊወጡ ይገባል። አሁን በተለይ ከዚህ ከደን ምርት ህገወጥ የደን ምርት ዝውውር ጋር ተያይዞ ሁሉም ሰው በያገባኛል መንፈስ ሚዲያውም የፍትህ አካላትም የጸጥታ አካላትም ጭምር ሊረባረቡ ይገባል። በታች ደግሞ በአሳታፊ ደን አስተዳደር ማህበራት ጋር ደግሞ ስንል ወይ ደግሞ አዘውል ህዝቡ ጋር ስንሄድ ህዝቡ ደኑን የኔ ነው ብሎ መጠበቅ መቻል አለበት። የተፈጥሮ ደን ማንኛውም የተፈጥሮ ጥበቃ ዘላቂነትን ያረጋገጠ መሆን መቻል አለበት። ቢኮዝ ደን ማለት ሊያልቅ የሚችል ነገር ነው፣ ሊጠፋ የሚችል ነገር ነው። አሁን ያለው ደን በነገራችን ላይ ተክለን ያመጣ ነው አይደለም፣ ከአባቶቻችን ከቅድመ አያቶቻችን የተቀበልናቸው ናቸው። እኛ ደግሞ የሚገርመው ነገር በጣም እንቁ የሆነ ባህል አለን ደንን የመጠበቅ በከፋ ጉዶ ብለን በሸካ ቆቦ ብለን ደንን የምንጠብቅበት ባህል አለን። ይህንን ባህል በጣም ማጠናከር ደንን መጠበቅ ያስፈልጋል። በክልሉ በከፋና ቤንች ሸኮ ዞን የተውጣጡ የዘርፉ ባለሙያዎችና ባለድርሻ አካላት በበኩላቸው ስለ ደን ጥበቃ ማህበሮቻቸው አመሰራረትና ጥንካሬ እንዲሁም
እንዲሁም አሁናዊ ቁመና አብራርተዋል። በዚህም በመዋቅሮቻቸው የተደራጁ የደን ጥበቃ ማህበራት በተደራጀና በተቀናጀ አኳኋን የተፈጥሮ ሀብታቸውን እየጠበቁና በተገቢው መንገድ እየተጠቀሙ መሆናቸውን ተናግረዋል። ደንን በመጠበቅ የተፈጥሮ ስነ ምህዳርን ከማስጠበቅ በተጨማሪ በማህበራዊና ኢኮኖሚያዊ ጠቀሜታው የጎላ መሆኑን የተናገሩት ባለሙያዎችና ባለድርሻ አካላት በዘርፉ የተጀመሩ የድጋፍና ክትትል ተግባራት ተጠናክሮ መቀጠል እንዳለባቸው ጠቁመዋል። አሁን ችግሮች እየሰፉ ነው ያሉት። በደኑ አካባቢ ህገወጦች እየበዙ ነው ያሉት። እነዚህን ህገወጦችን የማቆም ስራ ፍርድ ቤት መተባበር አለበት። ውሳኔ ከመስጠት አጥናል። የተለያዩ አዋጆች ወጥተዋል፣ ደንቦች ወጥተዋል። እነዛን አዋጆችና ደንቦችን በመጠቀም እነዚህ ህገወጦች የሚታረሙበት ትምህርት የሚያገኙበት ስራዎች በከፍተኛ ሁኔታ መሰራት አለበት ብለን ነው እኛ እየሰራን ያለ ነው። ጥበቃው አንጻር ስናይ ያው አልፎ አልፎ አሉ የሆነ እንትኖች አሉ። ግን ያንን መላው እነዛ ከንዑስ ኮሚቴዎች ከአቅማቸው በላይ ሲሆን ለአጠቃላይ ኮሚቴው አቅርቦ የሚወያዩበት የሚያስወስኑበት ህጋዊ እርምጃ የሚያስወስዱበት ሂደት አለ። እንደ አጠቃላይ ስናይ ያው ፕሮጀክቶች ትንሽ ክፍተት የሚፈጥረው አንድ ፕሮጀክት ይዞ እያገለገለ ሲቆይ ፕሮጀክቱ ፌዝ አውት አርጎ ሲወጣ ትንሽ የመቀዛቀዝ ሂደቶች አሉ። ይህንንም ያው መንግስታዊ የሆኑ አካላት በመከታተል በመደገፍ የሚያበቁበት ሂደት ነው ያለ። ማህበሮቹ ከደን ጥበቃ ስራ ባለፈ በኑሮ ማሻሻያ ፕሮግራሞች በመታቀፍ በተለያዩ የልማት ዘርፎች በመሰማራት የኢኮኖሚ አቅማቸውን እያሳደጉ መምጣታቸውን አመልክቷል። የተፈጥሮ ሀብት በተገቢው መንገድ እንዲጠበቅና የአርሶ አደሩ ኢኮኖሚ አቅም እንዲሻሻል በቅንጅት መሰራት እንደሚገባም በመርሃ ግብሩ ተጠቁመዋል። የማህበረሰቡን ሁሉ አቀፍ የጤና ተጠቃሚነት በሚፈለገው ደረጃ ለማረጋገጥ የተሰራ መሆኑን የጨታ ወረዳ አስታወቀ። በወረዳው ቀልጣፋና ጥራት ያለውን የጤና አገልግሎት ለማህበረሰቡ ለማዳረስ እየተሰራ መሆኑን የጨታ ወረዳ ዋና አስተዳዳሪ አቶ ሰለሞን ኃይሌ ተናግረዋል። ከከፋ ዞን መንግስት ኮሚኒኬሽን ለተገኘ ዘገባ መቅደስ ተሾመ። በ2018 በጀት ዓመት በጤና ዘርፍ የህዝብን ተጠቃሚነት የሚያረጋግጡ ተግባራት እየተከናወነ መሆኑን የጨታ ወረዳ ዋና አስተዳዳሪ አቶ ሰለሞን ኃይሌ ተናግረዋል። የማህበረሰቡን ሁሉ አቀፍ የጤና ተቋሚነት በሚፈለገው ደረጃ ለማረጋገጥ አጽንኦት ተሰጥቶት እየተሰራ ነውም ብለዋል። በወረዳው ማህበረሰብ አቀፍ ጤና መድህን አባላትን ተጠቃሚ እንዲሆኑም ከ3.1 ሚሊዮን ብር በላይ መድኃኒት መገዛቱን ዋና አስተዳዳሪው አስረድተዋል። የጨታ ወረዳ ጤና ጽህፈት ቤት ኃላፊ አቶ መንግስቱ ኃይሌ በበኩላቸው ቀልጣፋና ጥራት ያለው የጤና አገልግሎት ለማህበረሰቡ ለመስጠት እየተሰራ መሆኑንም ገልጸዋል። በተጠናቀቀው በጀት ዓመት በሁለቱም ጤና ጣቢያዎች ላይ ከ4.5 ሚሊዮን ብር በላይ መድኃኒት ተገዝቶ አገልግሎት ላይ መዋሉንም ጠቁመዋል። ከፊታችን እየመጣ ያለው ክረምት በመሆኑም የወባ ወረርሽኝ እንዳይስፋፋ ሁሉም ማህበረሰብ የአካባቢውን ንጽህና መጠበቅ እንደሚገባቸው አቶ መንግስቱ አሳስበዋል። በጤና ጣቢያችን በርካታ የህብረተሰብ ክፍል የሚገለገልባቸው የህክምና አገልግሎት ሰጪ ተቋማት በመሆኑም ልዩ ትኩረት በመስጠት እየተሰራ መሆኑን የሻማ ጤና ጣቢያ ኃላፊ አቶ አገኘው አለማየሁ ተናግረዋል። የጤና ጣቢያውን አገልግሎት አሰጣጥ በቴክኖሎጂ የታገዘ ለማድረግ የኔትወርክ ችግርና የማቴሪያል እጥረት መኖሩንም ጠቁመዋል። ከአገልግሎት ተጠቃሚዎች መካከል የከፋ ዞን መንግስት ኮሚኒኬሽን ያነጋገራቸው አቶ አጥናፉ ኃይሌና አሸብር ገብረ ማርያም እንዳሉት በጤና ጣቢያው ጥሩ አገልግሎት እያገኙ መሆናቸውንም ገልጸዋል። በወረዳው ያሉ አምቡላንሶች ለታለመለት ዓላማ አገልግሎት እየሰጡ መሆናቸውን ተናግረው በተወሰነ መልኩ የነበረውን የመድኃኒት እጥረት እንዲቀረፍ ጥያቄም አቅርበዋል። የዲጂታል መታወቂያን ከመሬት የይዞታ ማረጋገጫ ደብተር ጋር ማገናኘት የአርሶ አደሩን የመሬት ባለቤትነት ከማረጋገጥ ባሻገር መሬትን አስይዞ የብድር አገልግሎት እንዲያገኝ የሚያስችል መሆኑን የጨታ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት አስታወቀ። ጽህፈት ቤቱ 25557 ማሳዎችን በመለካት ለ19337 ግለሰቦች የሁለተኛ ደረጃ የይዞታ ማረጋገጫ ሰርተፊኬት እያሰራጨ መሆኑ ተመላክቷል። ከወረዳው መንግስት ኮሚኒኬሽን የተገኘውን ዘገባ መቅደስ ተሾመ
የወረዳው አስተዳዳሪና የግብርና አካባቢ ጥበቃ ህብረት ስራ ጽፈት ቤት ኃላፊ አቶ ታምራት ካሳ እንደገለጹት እንደ ወረዳ በመሬት ሀብት ያርሶ አደሩን ተጠቃሚነት ሊያረጋግጥ የሚችል ሁለተኛ ደረጃ የገጠር መሬት ልኬት የይዞታ ማረጋገጫ ሰርቲፊኬት ስራ በትኩረት እየተሰራ ይገኛል ብለዋል። በመሬት ሀብት ህጋዊና የመጠቀም መብቶችን በማረጋገጥ በየዘርፉ ተጨባጭ ውጤቶችን ለማስመዝገብ ምቹ ዕድል የሚፈጥር ነው ያሉት አቶ ታምራት ይህም የአርሶ አደሩን ተጠቃሚነት ከማረጋገጥ ባሻገር የግብርና ምርታማነትን መጨመር ከፍተኛ ሚና ይጫወታል ብለዋል። አርሶ አደሩ የዲጂታል መታወቂያና የሁለተኛ ደረጃ መሬት ማረጋገጫ ደብተርን በማገናኘት የመሬት ባለቤትነትን ከማረጋገጥ ባሻገር ከተለያዩ አበዳሪ የፋይናንስ ተቋማት መሬቱን አስይዞ የብድር አገልግሎት በማግኘት ኢኮኖሚውን ማሳደግ እንደሚችልም ተናግረዋል። በመሆኑም የተመቻቸውን እድል በመጠቀምና ውድ የሆነውን የመሬት ሀብት መጠበቅና በመንከባከብ ምርትና ምርታማነትን ይገባል ብለዋል። የሁለተኛ ዙር የመሬት ልኬቱ የመሬት ሀብትን በአግባቡ ማስተዳደርና በመጠበቅ ፍትሃዊ ተጠቃሚነትን የሚያረጋግጥና ለግብርና እድገት አስተዋጽኦ የሚያበረክት እንደሆነም አብራርተዋል። የጽፈት ቤቱ ምክትል ኃላፊና የተፈጥሮ ሀብት ዘርፍ ኃላፊ አቶ ክፍሌ ገብረስላሴ እንደገለጹት የመሬት ልኬት ተግባር የተቀናጀና የተደራጀ የማልማትና የማስተዳደር ስርዓት በመዘርጋት ከዘርፉ የሚጠበቀውን ውጤት ለማግኘት የሚረዳ ነው ብለዋል። ከዚህም ቀደም በመሬት አስተዳደር ዙሪያ የነበሩ በርካታ ችግሮችን የሚቀርፍ እናም የግብርና ዘርፍ መሻሻል ምቹ ሁኔታ የሚፈጥር ነው ብለዋል። አርሶ አደሩ የመሬት ሀብት የመጠበቅና የማስተዳደር ስርዓቱን እንዲያሻሽልና ከዘርፉ ለሚገኙ ውጤቶች በዘመናዊ አሰራር እንዲሰራ የሚያስችል ነው ያሉት። በጽፈት ቤቱ የካልም ኤልኤ ፕሮግራም አስተባባሪ አቶ ሀብታሙ ታከለ በበኩላቸው ከመሬት ሀብት የሚጠበቀውን ውጤት ለማግኘትና የአርሶ አደሩን ተጠቃሚነት ለማረጋገጥ ዘመናዊ የመሬት አስተዳደር ስራ ተሰርቷል ብለዋል። የተረሳ ባህላችን ወደ ሀገራዊ ምክክር አምጥተነዋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ከኢትዮጵያ ብሮድካስቲንግ ኮርፖሬት የተገኘው መረጃ አንተነፍቃዱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እየተካሄደ ያለውን ሀገራዊ የምክክር ጉባኤ አስመልክተው ባስተላለፉት መልእክት የተረሳውን የኢትዮጵያውያን የጋራ ምክክር ባህል ወደ ሀገራዊ የምክክር መድረኩ ማምጣት መቻሉን ገልጸዋል። ምክትል ጠቅላይ ሚኒስትሩ በመልእክታቸው ምንም እንኳ ህዝቡ ልሂቃን በመፈጥሩት ግጭት ስታመስ ቢቆይም የኢትዮጵያውያን መሰረታዊ ባህል ግን ለምክክር ያደለ መሆኑን አንስተዋል። ይህንን ለማሳየት ቤቶች፣ መሶቦች፣ አቀማመጦችና ማብሰያዎች ቅርጽ ያላቸው መሆኑን በምሳሌነት ጠቅሰው ይህም ነገሮችን ሰብሰብ ብሎ በመመካከር ለመከወን እንዲያመች ታስቦ የተሰራ መሆኑን አስረድተዋል። የክብ ቅርጽ መነሻና መድረሻ ሩቅና ቅርብ እንዲሁም ወጪ እና ገቢ የሌለው በመሆኑ ሁሉንም ማህበረሰብ በእኩልነት እንደሚያሳትፍ አብራርተዋል። ይህንን የቆየ እና የተረሳ ባህል ወደ አሁኑ ሀገራዊ ምክክር ማምጣት መቻሉን የጠቆሙት ምክትል ጠቅላይ ሚኒስትሩ በአሁኑ ወቅት ኢትዮጵያውያን ከአራቱ ማዕዘን ወጥተው በጋራ እየመከሩ እንደሚገኙና በሂደቱ ለመሳተፍ ፈቃደኛ ለሆኑ ሁሉ እድል መሰጠቱን አንስተዋል። በዚህም መሰረት ኢትዮጵያ በገዛ ልጆቿ ለነገ እንድትሆን ተደርጋ ልትገነባ መሰብሰቧን አስገንዝበዋል። ምክትል ጠቅላይ ሚኒስትሩ ለምክክሩ ተሳታፊዎች ባስተላለፉት መልእክት የሀገር ጸሎት ልብና ጆሮ ከእናንተ ጋራ ነው በማለት ሀገራችን በጉባኤ ላይ ያላትን ትልቅ ተስፋና ትኩረት ገልጸዋል። ክቡራትና ክቡራን ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኚህን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ሰናይ ጊዜን ተመኘው።